Johanan cengilaati itti qaba. Mucaan kee duuteerti naan jette. Mucaan koo du'uu maaliin na barsiifta jennaani rarraaftee fannoo irratti naa ergite. Akkamitti fannoo irratti naa ergite ani immoo amma garaan na boochise boo'ee maaliif saaxiniin naa dhufuu qaba? Yookiin duutee yoo jedhan saaxiniin naa dhufuu qaba. Jirti immoo jedhan jiraan ishii naa dhufuu qaba. Reenfi mucaa kootii biyyatti naa galuu qaba uu jedheen uummata Oromootti iyyadhe hani. Sagalee naa ta'a jedheen iyyadhe. Ammas reenfi mucaa kootii biyyatti naa galuu qaba. Saaxiniin biyyatti naa galuu qaba. Kana sagalee kana eenyumattuu naa dabarsaan siniin jedhan. ሀቢባ እያለች ያለችው ልጅሽ ሙታለች ተባልኩ መጀመሪያ እንዴት ነው መሞቷን ማምነው ብዬ ደንግጬ የተሰቀለ ፎቶ ላኩልኝ አንስቶ አስቢ ለእናት የተሰቀለ ፎቶ አንስቶ መላክ እስኪ አስቢ የተሰቀለ ፎቶ ላኩልኝ እሺ እቺ እሷ ከሆነች ሳጥኗን ላኩልኝ ሬሳዋን ማለት ነው ልቅበራት እሷ ካልሆነ ደግሞ ጤነኛውን ራሱ አልፈልግም ስደትን ላኩልኝ ብዬ ተናገርኩ ብላለች። ከዛ በኋላ ወረቀት ጻፊና ላኪ ተባለች። ወረቀት ጽፋ ላከች። ወረቀት ጽፋ ያላከችው ልጄ መታ ከሞተች የሞተችበትን ምክንያት ተጠይቆልን ወደ ሀገር ገብታ ዘመዶቿ አገሯ ፊት ለፊት ትቀበር ነው ያልኩት። ግን እሷ ያደረገው ምንድነው 20 ቀን ስላለፈ የሳውዲ መንግስት ካልቀበራችሁ ብሎ ቀበርን። እኔ የነሱን መልስ አልመለስም። እናትየው ልጇ ሬሳዋ እንድትላክላት የተናገረችው ተቀብሮባታልና ከመቃብር ራሱ ወጣ ትምጣልኝ ነው። እኛም ደግሞ እንደዛ ባይነን ሲጀመር አይቀበርም። አንድ አስክሬን ቤት ውስጥ ከሞታ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል። ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት። እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆና እንዳገኟት ለማስመሰል ነው። ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ ባንዴ የሚቀበር ነገር አይኖርም። ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት። እንደዚህ አይሆንም። እንደዛው እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው። እጃቸው ላይ ፌስታል አድርገዋል። ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፑን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ። ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው። ከዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ገስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽኝ እሺ ብዬ ኤምባሲ እንድትሄጂ አደረግን። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው ያለ ሰላም ይሰማል? አዎ ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። ሀቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱት ሰላም እያመናት የወደድናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት። ኤምባሲ መረጃ ሰጥቶኛል። ያልሺው ከተምተሽ ጥያቄ ጠይቅ ተብዬ ነው ታርጌት ለፍተሻል። አዎ ግን ያልተጻፈውን ከነ ነው ያነበብሽው እንጂ ገብቶሻል ሀቢባ? አዎ ትክክል። ኦልሬዲ እሷ እንደዚህ ካለች እኔ ባልሰማሁት ነገር መጀመሪያ ራሷ ልጠይቃት። ሰላም ጤና ይስጥልኝ እናት። ኤምባሲ ሄደሽ ነው? ሁላችሁም ሰላም ብያለሁ። ሀቡ እኔ የአገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆች ነን ከሱ ጋር። ሰላም ይሄ ነገር ተፈጠረ ምናምን ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው። ገብቶሻል? ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው። ገብቶሻል? ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ።
ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ብሎ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ? ወደ ኤምባሲ ሄጄ አረጋገጥኩኝ። ሳረጋግጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይሄ በዘረኝነት ምናምን ነገር እኔ የለሁበትም ሀቡ ገብቶሻል። እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የአገሬ ልጅ ናት፣ ግዴታዬ ነው። ይሄ የአገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል። ኤምባሲ ውስጥ ገባው። ኤምባሲ ውስጥ ይቅርታ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንድኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስለሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም ይለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም ከእንደዚህ አይነት ነገር። ሂጂ ተባልሽ ሄድሽ፣ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ሙባረክ ይሄን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ኢምባሲ ላይ ብያለሁ ካልሽ ማሪ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ። እሺ ቆይ ላስረዳሽ ሀቡዬ። ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ። ገብቶሻል? ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል? እዛ ውስጥ 12 ቁጥር ያለው እንደው ስሙ መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማን ነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል ሀቡ ወይ እንትን ይላል። ገባሽ? ንገሪኝ። ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙም እንትን አለለውም ግን 12 ቁጥር ያለው ይታወቃል። ስለዚህ ሁሴን ማን እንደሆነ አላውቅም። እንደዛ አለሽ? ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ? ሲያባረረኝ ውጪ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ እኔ ባሏ እንደዚህ ተብሏል ውክልናው ምንድነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ ያሉኝ እኛ ልጅቷ ተቀብራለች፣ ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት። ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጥታ መላክ አይቻልም ወይ ስላቸው መላክ አይቻልም አሉኝ። ገባሽ? ወደዛ መላክ አይቻልም። የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽና ፎቶ አንስተሽ ማስረጃ ለኛ ስታመጭልን ነው። አቡዬ ይቅርታ ቆይ እሷ ናት ሌላ ሰው አይደለም። ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባሪክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ በአይንሽ አላየሽም? በአፍ ነው የነገሩሽ? ሰላም ይሄ በአፍ ነው። ቆይ ሀቡዬ ልጨርስልሽ። ከዛ አጭር መልስ የኔ ማር አንድ መልስ። በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባሪክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው።
እሺ ቤተሰብ አስክሬን ወጥቶ ወደ መብት የለውም። የሳውዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳውዲ ላይ 6 ወር ሲሞላው እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል በመርዝ ትገደል በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ ከዛ ፎቶ ላንሳው። አንደኛ ወረቀቱን እነሱ አስክሬን ይላክልን የሚል ነው የላኩት። እኔ እጄ ላይ ያለ አንብቤዋለሁ እንጂ እመኝኝ እንግዲህ ወለ ኤምባሲ ወለ ጂኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሳውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚጀለው ማለት ነው። እኔ ለግሽም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ እኔ ቁጥሩ ልስጥሽ። አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። ይኸውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ? እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማቺም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ። ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸው አንድን ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁን አይሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለነዚህ ሰዎች ነው ሰላም። ቀደም አንቺ ተሳስታት ቆረጭኝ ላይቭ ስገባ ላይቭ ላይ መተሽ ይሄው ኤምባሲ ውስጥ ነኝ እያልሽ ያለሽ ነበር እኮ ነኝ። ይኸውልህ እዚህ ጋር ሙባሪክ ምን አለ ሰላም የሆነ ነገር ካልሆነ በስተቀር ስልክ ይዘህ መግባት አትችልም። ውስጥ ስልክ ይዘህ መግባት አትችልም። ሙባሪክ ከግቢ ውጪ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፉ ስህተት ለሆነው በጣም ይቅርታ ጠይቃለሁ። ይሄው ያለውን እናትዮ እቹት ውክልና ሚዲያ ላይ ሰጣኛል ለኔ እኔ ደግሞ ሚዲያ ላይ ብቻ ሳይሆን ሌላ ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማልወደው እንዲህ ጽምጥልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ ትቀበር ብሎ ቤተሰብ ትቀበር አላልንም። አስክሬን ላኩልን ነው ይኸው ደብዳቤ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ